ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንደ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ማሽን አብረን የምንሰራ ማለት ነው። እንግዲህ እንደዚህ ሩዝና ስጋ አድርጌያለሁ። እዚህ ጋር በኋራት እናደርጋለን። ይሄ አርፌ ነው። ይሄ ቀረፋ ማለት ነው። ቀረፋ። ይሄ ደግሞ 7 በኋራት የሚባለው ነው። እዚህ ጋር ደግሞ ጀውዘት ቢብ ትንሽ ነው የምናደርገው እንዳይመር ማለት ነው። እዚህ ጋር ደግሞ ቡኻር ነው። ጠቢቅ ቡኻር የሚባለው ነው። እሱን እናበዛለን ምክንያቱም እንትን ስለምሰጥ። ይሄ ደግሞ ፍልፍል ነው። ፍልፍል ማለት ጥቁር ምንድን ነው የሚባለው? ጥቁር ቅመም ማለት ነው። እዚህ ጋር ደግሞ ዘይት አለኝ። እዚህ ጋር ጨው፣ يلا هيك. اليوم بدنا نعمل مشي. هون حطيت رز و4 كوباية رز ولحمة. حطيته بخار صبا. حطيت الجوز الطيب. حطيت بخار طبيخ. حطيت ملح. حطيت قرفة وحطيت فلفل أسود. بنخلطهم مع بعض نشوف لما حطيت زيت نباتي. نخلطهم مع بعض نشوف لما بده نزيد. اليوم بدي أعمل قرع وكوسة بفنجان. يمكن ما في قرع من كل بلد، يمكن في ناس ما بيعرفوا قرع شو، وبرجع بجي لكم. يلا خلصت هلا هون هيك لحمة. هيك عملت لحمة. وهيدا قرع. هيدا قرع وهيدا كوسة بفنجان. يلا هلا نبلش نمشي. أول شي نبلش هلا قرع. هذا في ناس بيقولوا له القتين، في القتين كبير وفي صغير، بس أكتر شي بسموه له قرع. بس شغله شوي بيعذب، تقوير وقشير بعدين هالشي مش كتير بيعذب. هيك نجهزه لبكرة. بكرة بدي أطبخهم أنا مش ليوم. هي በኢትዮጵያ ዱባ ነው የሚባለው። ትልልቁ ዱባ አይደለም። ያው እኛ ጋር ያደረግ ዱባ ሳይሆን ምንድን ነው ቅል እንደዛ መሰለኝ። እርግጠኛ ጋር አይበላም ይሄ። እዚህ ደግሞ ያው እንደዚህ ይበላል። ውስጡ የምንነደፍበት የምጸዳበት አለ። ውስጡ ይጸዳል። ውስጡ ከጸዳ በኋላ ደግሞ ይላጣል። እንደ ድንች ማለት ነው። ይላጥና ከዛን ታጥቦ ያው ይሄንን እንደው የሚመስለው ከታጠበ በኋላ ከታጠበ በኋላ ያው ይሄንን